አዶናይን አሰራችሁት። ምግብ ለማድረስ እንኳን ልቅር እባካችሁ። በመቤቴ አዶናይን ፍቱና እኔን ይሰሩኝ። ዳንታሳለች በቀጥታ መፈታት አለበት። አዶናይ እስከነ ሚስቱ ማለት ነው። ይህ የድንቃ ድንቅ ዩቲዩብ ነው። ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ሰላም ዘንባባውያን እንዴት ናችሁ? ሰላም ነው? እኔ በጣም ደህና ነኝ። ዛሬም በሌላ ቪዲዮ ተመልሰን መጣናል። እኔ ፈጣሪ ይመስገን በጣም ደህና ነኝ። ባለፈው እንግዲህ በትንሹ 3500 ላይክ ብያችሁ ነበረ። እናንተ ግን ስንት ነው ያደረጋችሁት? ተመልከቱ። ይሄን ያህል ነው ላይክ ያደረጋችሁት። ከ5000 በላይ ኧረ ትችላላችሁ። እናም ዛሬም እንደተለመደው የደግነት ላይካችሁን ጣል እያደረጋችሁ ቪዲዮን ጀምሩት። ዛሬም እንግዲህ ተመልሰን ስንመጣ መነጋገሪያ የሆኑ ቪዲዮዎችን እያየን ቆይታ እናደርጋለን። በሚያስቁት እንስቃለን፣ በሚቆነጠጡት እንቆነጠጣለን፣ በሚመከሩት እንመክራለን፣ አልፎ አልፎ ደግሞ ቁም ነገር እንማማራለን። እንግዲህ የዘንድሮ የቲክቶክ አዋርድ በጣም ብዙ መዘዞችን ነው ይዞ የመጣው። በአንድ በኩል ጥሩ ጎን አለው፣ በሌላ በኩል ግን መጥፎ ጎኖች በጣም ተበራክተው መጥተዋል። እንግዲህ በዚህ ዓመት ቲክቶከሮች እንዳለ አሁን እስር ቤት ናቸው ማለት ይቻላል። እነዚህንና ሌሎችን ቪዲዮዎች እያየን ቆይታ የምናደርገው። እናንተ ግን ስትገቡ ቪዲዮ እንደተለመደው ላይክ እያደረጋችሁ ጀምሩት። አዳዲስ ከሆናችሁ ለቤቱ ደግሞ ሰብስክራይብ እያደረጋችሁ ከኔ ጋር ቤተሰብ መሆን እንዳትረሱ። ይመቻችሁ። በመጀመሪያ ቀናችንን ለስለስ ባለ ነገር እንጀምረው አይደለም? አዎ ዘመናዊነቱን የጊዜን ስጦታ ጥርስ መግለጥ ሆኖ መላክ በፈገግታ መገመቴን ሳላውቅ ለስሌት መቅረቤን ስደምር ስቀንስ ሳባዛው ሀሳቤን እንደው ላይ ሆንልኝ ያደከምኩት ልቤ ለካ አልተያየንም፣ ለካ አልተደማመጥንም፣ ለካ ሌቱን አሳልፈን ቀና አብረን አልዋልንም፣ ለካ በድናችን ነው ለካ የሸክላ ቋቋታ አቤት ያ ሁሉ ሳክስላክ ያ ሁሉ ጨዋታ። እንደዚህ ይቻላል እንዴ? ኧረ ድምፅ ያለ ኮምፒውተር የሚስረቀረቅ ድምፅ አይታችሁ ታውቃላችሁ? እንደዚህ የምር እንቅልፍ የመጣ በቃ ሰዎች እንቅልፍ እምቢ ብሏችሁ ምናምን መተኛት ከፈለጋችሁ የሙዚቃ እየሰማችሁ ተኙ። ይሆናል አይደለ? ለጆሮ በሚመጥን ለስለስ ባለ መልኩ መልእክቱን ተውት። መልእክቱማ መቼም ብቻ እኔ ተመችቶኛል። እናንተ አልተመቻችሁም ነው? እናቴዋ ምን ትላለች? አንቺ ተራራ ቢሆንማ ስንቱን ሰው ፈጅቶት ነበር። እንደው አንቺ ሙጀለ ዝም አንቺ ምን ትላለች? እኮ ግን ያመ ብልግና ነው። በጣም ነው የሚያስጠሉት። እሺ ቆይ ሰው ቢወርቅስ ደንግጬ ልሰብረው እና ማይሰበር አብርሃም እያለሽ ደግሞ እንትን ትላለች። የምር ግን የዚህ ልጅ ኮንተንት በጣም አሪፍ ነው። ለምን ታውቃላችሁ? ሁልጊዜ ቂጥ ይመታል። እኔ እኮ እንደዚህ አይነት ኮንተንት ነው መስራት የነበረብኝ ከምር። የባሌ ሚስት ሰላም ነሽ? ምን ማለት ነው? የባሌ ሚስት አልገባኝም። እኔም አልገባኝ። የባሌ ሚስት እኮ የኔ ባል ያንቺ ባሉ እኮ አሁን የኔ ባል ያንቺ ባሉ ነው። አንቺ ቅሊንጦ ነው የምከትሽ። ፀጉርሽን ልጬ ነው እሺ 90 ጊዜ ገርፌ ካልሲውን አሳጥቤ ከዚህ ቤት ማውጣሽ የወይልሽ ያው ባልሽ የኔ ነው ምናምን የምትሉ ምለቃቱ ስንቱም ባለትዳር አፋታችሁ እኔ ነኝ የቀረዋችሁ። ደግሞ መጣችሁብኝ። የለም ውዴ ቅሊንጦ ነው የማስገባችሁ። 90 ጊዜ ነው የምገርፍሽ። ምለቅሽ መስሎሻል? 90 ጊዜ ነው የምትገረፊው? እኔ ቀልድ አላውቅም። ራሱ ፈልጎ ከሄደ መብቱ ነው ይሄድ። እኔ ጣጣ የለብኝም። ግን ከኔ ጋር እያለ ባሌን ብትጠይቂው ማለት ነው እኔ ነው የደፈርሽው። እሱን ሳይሆን ቅሊንጦ ነው የምልክሽ። ቅሊንጦ መከራው እንጋጭላሽም ብዬ ነው 90 ጊዜ ገርፍ የምለቅሽ። አፈላችሁ የዱባይ ሰዎች ደግሞ የሰው ባል ነው እንጂ አይጥምም እንዴ? ድሮም እኮ የበሰለ ነገር ማን ይጠላል? የበሰለውን መብላት የምትወዱ ሴቶች አላችሁ። አብስላችሁ መብላት አትወዱ። ጥሬውን አብስለን ለእናንተ ልንሰጥ። ውድ የሞኛችሁን ፈልጉ። የተስተካከለውን መብላት ማን ይጠላል? እኔ እኮ ወሬው ራሱ ከየት ነው የሚመጣላት? ክብር ከየት ነው የሚመጣላት?
90 ጊዜ ገርፌ ቅሊንጦን ማስገባሽ ብላሻለች። ለማንኛውም ተጠንቀቁ ሴቶች። ቆይ እናንተ ሲጀመር የተያዘ ሰው ምን ይሰራላችሁ? ስንት ሲንግል ስንት ትዳር ፈትግ ያለ የተያዘው ላይ ለምን ትሮጣላችሁ? የዩኒቨርሲቲ ተማሪ ለማስተማር ወጣህ የድሮ ያስተማሪህን ልጅ ስታገኘው 128 ሲባዛ በ6 ሚሊዮን 768 ሚሊዮን። እሺ ከሚከተሉት ውስጥ እውነት የሆነ የቱ ነው? እውነት ወይስ ሐሰት? ጥያቄውን ዋጠው። እሺ ኮምፒውተር ምንድን ነው? እውነት ወይስ ሐሰት? ኧረ ቲቸር ምን ይሄ ነው? ዛሬማ አታመልጣትም። 7 ሲደመር 3 10 ከሆነ ለምን 77 ሲደመር 33 100 አልሆነም? ኧረ ቲቸር ምን እየተፈጠረ ነው? 10 ማንጎ ቢኖርና የተወሰነው ቢጠፋብህ ስንት ማንጎ ይቀራልና ማን ነው የጠፋውን ማንጎ ያገኘው? ቲቸር ከአሁን በኋላ ክላስ ውስጥ አልተኛም። የምር የኔ ልደት ሚያዝያ 28 ቢሆን መች ነው ይሄ ትምህርት ቤት የሚዘጋው? ኧረ ቲቸር እየሄድክ ምንድን ነው ይኸውልህ ነገር 100 ሰው አይሎፕራን ውስጥ ቢሳፈር ስንት ሰው በመስኮት ዘሎ ይወርዳል? ቲቸር በቃ ግደለኝ። ዋው እቺ ተመችታኛለች። በቃ ምንም አማራጭ የለውም እኮ ጋይስ፣ በቃ ግደለኛል። እንደዚህ አይነት በቀል አለ እንዴ? እውነት የድሮ ያስተማሪህን ልጅ እንግዲህ ስታገኘው እንግዲህ አስባት፣ ያስተማሪህን ልጅ አስተማሪ ያደረገህን ነገር አስበህ አንተ አስተማሪ ሆነህ ልጁን ስታገኘው ማለት ነው። በትንሹ ቀዳዳ አትጨምሩ። ጀበናን በተመለከተ ቡና ስናፈላ በዚች በትንሽዬዋ ቀዳዳ ውሃ ስንጨምር እንደምታውቁት ውሃው ትንሽ ትንሽ ነው የሚገባው፣ በዛ ላይ ደግሞ ወደ መሬት የሚደፋው ይበልጣል። ከዚህ ግን በትልቁ ቀዳዳ በኩል ውሃውን ብንጨምር ውሃውን ማይፈስም በቂ ውሃ ወደ ጀበናችን ይገባልናል ማለት ነው። ምን ታፈጣላችሁ? እኔ ጋር እንዴ ገብቷችኋል አይደል? ታዲያ እኔ ጋር ምንድነው የምታፈጡት? እለፉ፣ አሳልፉታ። ከገባችሁ እኔ ጋር ምንድነው የምታፈጡት? በትንሹ ቀዳዳ ያፈሳለሁ፣ በትልቁ ቀዳዳ አያፈስም። ምን ለማለት ፈልጋለሁ? ምን ለማለት ፈልጋለሁ? እናንተ ገብቷችሁ ነው? እኔ አልገባኝም። ደርቲ ማይንድ ነው ያለኝ። ኦርኮስ እኔ ባንቺ አምላክ ጥላሁን ከዛሬ ጀምሮ የአርሰናል የልብ ደጋፊ መሆኔን ስገልጽ ቃለማል በታላቅ ደስታ ነው የትርፌን የቋጠሮ ሰንሰለት በጥሼ ትርፌ ማለት ችግር ይገባቻል። የምን ቋጠሮ? የትርፌን የቋጠሮ ሰንሰለት በጥሼ የናስፈርምሽን ጥያቄ ጥሼ ለአርሰናል የፈረምኩ መሆኔን ከዛሬ ጀምሮ አረጋግጣለሁ። ፕሮሚስ። እንደዚህ ጀመራችሁ በቃለ መሐላ ደጋፊ ማስደረግ ጀመራችሁ። የእናንተ ጨንጓራ ተቃጥሎ ሲያበቃ የሚስቶቻችሁንም ጨንጓራ ማቃጠል ጀመራችሁ። እነሱም ይቃጠሉ፣ ኳስ ማየት ጀምረው ይቃጠሉ ነው የምትሉት? አዎ። ሌላው እንግዲህ መነጋገሪያ የሆነው የህንድ ባህል ነው። ኧረ ይሄ ባህል እኔ እንደዚህ አይነት ባህል አይቻላቅ። እኛ ሀገር ቢመጣ ምንድነው እንየው እንደ ሀሳብ ይበቃል። የምር ይበቃል። እንደዚህ አይነት ባህል አለ ጋይስ። እስቲ ወደ ኮመንቱ ሜላት ደቂቃ ጨምሪልኝ። የምር ደቂቃው አነሰ እኮ። ምን ነው ቆርጣችሁት ነው? ህንድ ለመግባት በእግር ስንት ቀን ነው? በእግር ትሄድ ወንድሜ፣ በእግር ትሄድ። የሚቻል ከሆነ እኔ ራሱ ሄዳለሁ። እዚህ ሀገርማ መግባት አለብኝ። የምር እንዲህ ይቴ አንዳንድ ባህሎችን ብንኮርጅ እንደ ሀሳብ። ይሄ ባህል ቢጀመር እኛ ሀገር ጥሩ ነው ከምር። ያው በይፋ ቢወጣ ብለን ነው እንጂ በድብቅ እኮ አለ ባህሉ። ይሄ ባህል አለ እኮ። አንተ ምን እየጠባ ነው? ከካሜራ ጀርባ እየጠባ ነው።
እቺ ማግባት ትፈልጋለች። እሺ እሷ ማግባት ትፈልጋለች። ሌላ ማለት እዚህ እሷ ማግባት ትፈልጋለች። ለኔ ደግሞ ሚስት ፈልጉ። እንደዚህ እኮ ነው የሆነብን። የኛ ኑሮ እኮ እንደዚህ ነው የሆነው። አሁን ተመልከቱ ወንድማቸው 3 ሴቶች ያላገቡ ዙሪያውን ከበውት፣ እሱ ግን ሚስት ፈልጉልኝ ይላል። አንቺም እኮ እንደዛ ነሽ። የፈለከውን በለኝ። በዙሪያሽ በጣም ብዙ አሉ ትዳር የሚፈልጉ። አንቺ ግን ባል እየፈለግሽ ነው እስካሁን። ደረሰ ስንጠብቀው የነበረው ትልቁ ቀናችን ዛሬ ነው። ዛሬ ቅዳሜ ከቀኑ 10 ሰዓት በኢትዮጵያ። ይበቃል። ነፋሱ በጣም ይነፍሳል። በጣም ይነፍሳል ነፋሱ። ዛሬ ግን ብዙም አልነፈሰም። ምን ሆኖ ነው? የሆነ ሰዓት ነፈሰ እኮ የሆነ ሰዓት ነፈሰና ግን ምንድነው ማለት አንዳንድ ሴቶች ግን ዳቦ ስትጋግሩ እርሾ ስለምታረጉበት ነው በጣም ኮፈፍ ይላል። አዎ በጣም ነው የሚኳፈፈው። አርቲፊሻል ኢንተለጀንስ ናቱ አወቃት እንጂ ሰላም ትራፊክ ነሽ እንዴ? ማለት እንዴ ውበትሽ አስቆመኝ፣ ፈገግታሽ ቀጣኝ፣ አንደበትሽ ፈታኝ እኮ እንዴ። ቀልደኛ ነው ያልኩሽ። ለዚህ ውበቷን ለመግለጽ አይበቃም ቢጻፍ 500 ገጽ የተባለው እኮ ለእንደዛ አይነት ሴት እኮ። እኔ እንኳንም ዘንድሮ ዳቦ ቤት አልኖረኝ እንዴ። እንዴ ኬክ ነሽ ብዬ እኔ ስንቴ ስጬሻለሁ። እኔ እርግጠኛ ነኝ ፈጣሪ እሷን ሲሰራት ማለት ነው ከጎኑ ያስቀምጣት ነበር። እሷ ግን ጠፍታ ነው ወደ ምድር የመጣችው። በእናትህ ተዋት፣ አስጨነካት እኮ ነው። ቁጭ። ኧረ አለቃሙ ታፈስክ እያልኩ ነው። እኔ እኮ ቅድም ከሩቅ ስመጣ ስዕል መስለኝ አገዛ አለቃ ስዕል ገዝቶ ነው እንዴ ምናምን ብዬ እየተጠጓችሁ በመጣው ቁጥር ነው ሰው መሆኗን ያወቅኩት። ሰው ብሎ ዝም የሚገርም እኮ ነው። እኔ ፍቅር ስጠኛል ኮምበር እንዴት አድርገህ በቅርቡ አስገባልሻለሁ። ችግር የለውም። ምንድነው በቅርቡ አለቃ? እቺን ለመሰለሽ አይደለም ገንዘብ ነፍስ አይሰጥም። ከኔም ቢሆን ተበድረ ቢሆን ስጣት ይመርባት ፏተበል እንዴ ቢያምርባት እኮ ጥቅሙ ላንተም እኮ ነው አይደል እንዴ? ለካ ጥቅሙ ይጋራ ነው አንተ እንዴ። የወደፊቷ ሚስት ማለት እኮ ነች። ምን አላት 97 ሺህ ብር አለች። ምን አላት? ገባልሽ እኔ ፍቅር? አው ደርሶኛል። በጣም እንኳን አደረሰሽ። ማን እንኳን ደረሰሽ። ሽንት መጣሽ እንዴ? ሽንት ቤት ነኝ በስንገርሽ ምን አለቃ ምን በጣም እኔ እንደዚህች አይነት በላሜራ 8 አላሰራልህም ከፈለክ። አሁን ቆንጆ ነሽ ምናምን ስትል አልነበር እንዴ? ስላለሽ ነው እንዳይደብራት ይቻለ የዱርዬ ልክ ሲመሽ እኮ እንደ ቫምፓየር እኮ ነው የምትቀየው። የምትነሳው ፎቶዎች ራሱና ስልክን አምጦ ላሳይ። አይ ተመልከት። እኔ አንዳንዴ 3 መንታም ነው የምትመስለኝ። በየሄድኩበት ክለብ እኮ አገኛት ከተለያየ ወንድ ጋር ከነዚህ ወንዶች መሃል አንዱ አንተ በመሆን ነው እኔ በጣም ያፈርኩት። ያ ገንዘቤን ስልክ ዝም ትለኛለህ ወይ አለቃ? እሱ ካንተ ይቅር በነብስ ለመጣ የገንዘብ ምን ማለት ነው እንዴ? በነብስ እኮ ነው የመጣው አይደለ? እኔ አሁን የምመክርህ እሷ ሳትመጣ ሂድና ለሷ ያለህን ንቀት አሳያ። በቃ ሴሯን እናክሽፉ። ተገፈገፈ ነበር። ይኸውልህ ና እንደውም እኔ አልሄድም አለቃ። ምን ነው ለዚህ ባለጌ ስትመለስ ልኳን ሳልነግራት ነው እንዴ የምሄደው? እኔ እኮ አንተን ሂድ ያልኩ እኮ እሷን ስሰድባት እዚህ በመገኘት ላንተ አይገባም ብዬ ነው ሂድ ያልኩ። እደውልልሃለሁ። ወይ ሄደ እንዴ? ታዲያ ሸኘሁልሻ እኔ አንቺ ባል። ይሄ እኮ ልክ እኮ ነው። ይሄ እኮ ያንተ ህይወት እኮ ነው። ይሄ እኮ ያንቺ ህይወት እኮ ነው። እንደዚህ ነው የምታረጉት። አንዳንዴ እንደዚህ ነው የምታረጉት። አየሽ፣ አንዳንድ ሰዎች ከምትወጁ ሰው ጋር እንድትጣይ ያደርጉሽና ራሳቸው በብልጠት ይቀርቡሻል። እና ከእንደዚህ አይነት አስመሳይ ጓደኛ ተቆጠቡ ለማለት ነው። እሺ፣ የሀብታም ልጅ ሆነህ ታግተህ ከፍለው ሲያስመልሱህ 5 ሚሊዮን ብር ሰጥቷቸው አንዴ ከዚህ በላይ ምንድነው የምፈልጉት? ልጄ መልሱልኝ። በ5 ሚሊዮን የተመለሰ ልጅ አይዞ ፈርቼ ነበር ዳድ። አይዞ ልጄ ምግብ እኮ የሚሰሩት በረጋ ዘይት ነው ዳድ። ልባቸው ይርጋ ሌላ ምንም ማለት ተሰቃዩ። አይዞ ካለ ቢጃማ እኮ ነው ያስተኙኝ ዳድ። ምን ይሻለኛል? በቃ ተረጋጋ። አይዞ ተረጋጋ። ወይ ቁርሴን አርፍደው ሰጡኝ። 4 ሰዓት ቁርስ ዳድ።
እኔ ልራብ እኔ ልጠማ እኔ ልራብ ወይ ቁርስ ላይ ሽሮራ ይቻላል ወይኔ ውሃ ጠማኝ አልኳቸው የቧንቧ ፉድ ፖይዝን ይዘኛል ብዬ ፈርቼ ዋው ዋው! የምር ልጁ ግን ይችላል። የምር የሀብታም ልጅ መሆን ይችላል። ከካም የቧንቧ ውሃ ተሰጠው ብለህ የውም እስር ቤት ውሃ አለ እንዴ? ሲጀመር እስር ቤት እኛ የምንታሰረው እስር ቤት ውሃ አለ እንዴ? ቀለበት ታስረ እንዳይሆን ጭራሽ ሰርፕራይዝ ሆነች። ሰርፕራይዝ ቱ ቱ ቱ አስረኛው እሺ ምንድን ነው ይሄ? ከተረፈ ወንድ መቼም ለጓደኝነት ነው አትሉኝም። ተንበርክከሽ ቀለበት እያሰርሽ ለመፈመስ ነው ለመሰገጥ ነው አትይኝም። መቼም አንቺ ሰገጤ ምን ይባላል? እቺ ወይፈን ይውጣብሽና ደግሞ ተወደኝ ይሆናል እኮ ወንድ በሞላበት ሀገር ሴት ለሴት ቀለበት ጭራሽ ሰርፕራይዝ ሆነሽ ይሄ ሁሉ ወንድ አይደል እንዴ? ይሄ ሁሉ ወንድ እኮ ይሄው ሚስታጡ በየቤቱ ቁጭ ብሏል። ይሄው እሱ ማን ነው ጭራሽ እግሩን ሰቅሏል። አንተ አወርደው እስቲ ዛሬም እግርህን ሰቅለሃል። ብር የለ ስራ የለ ሚስት ግን እያለፈ ነው። አንተ ተኝተህ ቤት እየዋልክ እርስ በርስ እየተጋቡ ነው ሴቶች። እንዲህ ቢስማር ሊያዘንቡብን እኮ ነው። ቢስሚላህ አብ ወለኢብን ወሩል ቅዱስ አላሁ አሐድ። ሌላው መነጋገሪያ የሆነው ጉዳይ እንግዲህ የቲክቶከሮች ጉዳይ ነው። ኧረ ቲክቶከሮች እንዳለ ተይዘው እስር ቤት ገቡ እኮ። ከዚህ በፊት የነበሩ ቲክቶከሮች ታስታውሳላችሁ። እነሱ ከእስር በሚፈቱበት ሰዓት አሁን ደግሞ በምትኩ ሌላ ቲክቶከሮች ወደ እስር ቤት ገብተዋል። ያው በጣም መነጋገሪያ የሆነው ጉዳይ ግን የአዶናይ ጉዳይ ነው። አዶናይ ከታሰረ በኋላ በጣም ብዙ ነገሮች እየተባሉ ነው። የእሱን መታሰር ተከትሎ በጣም በርካታ ሰዎች እንግዲህ አስተያየታቸውን እየሰጡ ነው። አንዳንዶች እያለቀሱ ነው። አንዳንዶች ደግሞ እኔን እሰሩኝና አዶናይን ፍቱት የሚል መልእክቶችን እያሰሙ ነው። ይኸው የሴት አንጀት የእናት አንጀት አይችልም። ይህንን መልእክት እያስተላለፉ ነው። ለማንኛውም በትናንትናው ዕለት አዶናይ ለጥያቄ ትፈልጋለህ ተብሎ እስር ቤት መግባቱን ብዙዎቻችሁ ሰምታችኋል። ለማንኛውም አዶናይ ከታሰረ በኋላ የተባሉትን እያንዳንዱን ሪያክሽኖች ላሳያችሁና መጨረሻ ላይ የራሳችንን አስተያየት እንሰጥበታለን። በመጀመሪያ እንግዲህ ጀስቲስ ፎር አዶናይ የሚል አኒሜሽን አሰርተው በዚህ መልኩ ፍትህ እየጠየቁለት ነው። Justice for Adonai. He is a symbol of modern Ethiopian youth. አንዳንዶቹ ደግሞ እነ ጆን ዳንኤል ከስር ሲፈቱ በምትኩና አዶናይ ስለገቡ ይሄንን ነገር በዘፈን መልኩም አቀናብረውታል። ጉሮ ወሸባ ነው አይ ጉሮ ወሸባ ጆን ዳንኤል ወጥቶ አዶናይ ሲገባ ባለስልጣን አለ ጃኒን የወደደ የቀመሳት ሁሉ ቂሊንጦ ወረደ። አንገደቢስ ለያንቺ የእናቱ ማለት ነገሩ ያስቃል፣ ግን ለመሳቅ ሁሉ ይከብዳል። ማለት ይሄ ነገር ግን የምር ነው እንዴ? ኮመንት ላይም በጣም ተደጋጋሚ ነው እያየው ያለሁት። ከጃኒ ጋር የተነካካ እስር ቤት እየገባ ነው የሚል መልእክት ነው በጣም ብዙዎቻችሁ እያስተላለፋችሁ ያላችሁት እና ኮመንት ላይም የማይወስን ነው እና ነገሩን ከጃኒ ጋር ያያዙት ይመስላል። ጃኒን የነካ የለውም በረካ እየተባለ ጭራሽ ኮመንቱ ተጥለቅልቋል ለምላችሁ። ሌላው አዶናይ መታሰሩን ሲሰሙ በጣም ብዙ እህቶቻችን አልቅሰዋል። እስኪ የተወሰኑትን ላሳያችሁ። አዶናይን አሰራችሁት፣ ምን ያደረጋችሁ? ወጣቱ ፍቅር በሰበከ ስራ ስሩ ብሎ ባነሳሳ በረታታ በረዳ። ምን አደረጋችሁ? አዶናይ በቃ ኢትዮጵያ ሰው አይውጣልሽ ተብላለች። ሰው አይውጣልሽ ድንጋይ በርክተብሽ ተብላለች። እናንተ የተረግማችሁ በዘር ህዝብን የሚጨፈጭፍ ትውልድ እያለ አዶናይን አሰራችሁት። ትውልድ ይቅር አይላችሁ። ፍቱት ልጁን፣ ትውልድ ይቅር አይላችሁ። ይሄ ግፍ ነው። ምን አረጋችሁ? ምን በደላችሁ? አዶናይን ፍቱት፣ አዶናይን ፍቱልን፣ ፍቱልን። ይህን ወጣቱን አይምሮን አታሳጡት። ተው፣ ሀገር እንዲጠላ አታርጉ። ወጣቶችን እያያዛችሁ ተው። ሌባና ዘራፊ ሞልቶ በሀገሩ ላይ ተው፣ ተው። ግፍ ነው፣ ተው። በቃ የበርካታ ሰዎች ጥያቄ ነው። እንዴት አዶናይ ሊታሰር ይችላል? ምን አድርጉ? በረዳ፣ ሰው ባገዘ፣ መልካም ነገር ባሳየ፣ ብዙ ሰዎች ያልሰሩትን ስራ በቀላሉ ሰርቶ ስላሳየ
እርግጠኛ ነኝ እናንተም ጥያቄ በጣም ወጣቱ እየተሳቀቀ ነው። በእውነት እንምላችሁ ወጣቱ እየተሳቀቀ ነው። ለዚህም ይመስላል ቀጣዩ ወንድማችን በፍርሃት እባካችሁ እኔን እንዳታስሩኝ ቢያንስ ምግብ እንኳን አቀብላችሁ። የምር አንጀቴን የበላኝ። አትሊስት እኔ ምግብ እንዳደርስ ልቅር። እባካችሁ 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 ምግብ ለማድረስ እንኳን ልቅር። እባካችሁ በመቤቴ በመቤቴ እኔ ለራሴ ድሃ ነኝ፣ ምንም የለኝም። እባካችሁ ማርያምን ለራሴ ድሃ ነኝ ጋይስ። ተው 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 ፕሊዝ፣ እወዳቸዋለሁ። የምር የተናገረው ነገር አንጀቴን የበላኝ እግዚአብሔርን። በቃ ድሃ ነኝ አለ። ጥሩ አዳሪ ለፍቶ አዳሪ የእግዚአብሔር ድሃ ደግሞ ኗሪ። አይገርም? በቃ ድሃ ነኝ አትሰሩኝ፣ ቢያንስ ለታሰሩት ሰዎች እንኳን ምግብ ላቀብላለ። አያችሁ አእምሮ ላይ ምን አይነት ፍራቻ እንዳለ። ኮመንት ላይ እየመጡ እሰይ እንኳን ታሰረ የሚሉ አሉ። አንተም ታሰረ እከሌንም ሰሩት የሚሉ ሰዎች አሉ። ምን ያህል አእምሯቸው ጠባብ እንደሆነ እና ምን ያህል እንደሚቀኑ እኮ ነው። አበሻ ሲጀምር በቅናት እኮ የታወቅና ዓለም ላይ እኮ የጸደቀልን እኮ ሰዎች እኮ ነን። ዓለም ላይ በቅናት የታወቀልን እኛ እኮ ከኢትዮጵያም ወጠን ሌላ ሀገር ሄደን እንኳን የገዛ ወገኖቻችንን የምናሳድድ የመቀኝነት ጥግን የምናሳይ ሰዎች እኮ ነው። እንደ አበሻ ምቀኛለን እና በጣም ብዙዎቻችሁ ሰው ሲታሰር ምን ያህል እንደምትደሰቱ ሳይ በጣም ነው የሚገርመኝ። ፈጣሪም ግን የልባችሁን አይቶ ራሳችሁን ነው የሚጥላችሁ፣ ራሳችሁን ነው ጉድጓድ የሚከታችሁ። አዶናይ ከታሰረ በኋላ በጣም ብዙ ሰዎች ናቸው እንግዲህ ተስፋ በመቁረጥ ስሜት መልእክታቸውን ያስተላለፉት። ጋዝ የእውነት አዶናይ ታስሯል። አዶናይ የእውነት የታሰረ ከሆነማ ኢትዮጵያ የምትባል ሀገር ለኔ ምንም እንደማታስፈልግ አድርጌ ነው የሚያስበው። በቃ አታስፈልገኝም። ስደት ሀገር ነው ያለሁት፣ እዛም ኖራለሁ። ከሞትኩኝ ለምን ሬሳ ለምን አይቃጠልም? ወደ ሀገር ቤት እንዲገባ ራሱ አልፈልግም። እንዲህ ሰው በራሱ ገንዘብ መኖር አይችልም። በራሱ ኮንፈረንስ መውጣት መግባት አይችልም። ሰው ማገዝ አይችልም። እንዴ አዶናይ ስንት ጎዳና ለወደቁት ትንሽም ቢሆን አግዟል። እኔ ካሱ ደስ የሚለኝ ምን መሰላችሁ? ነጽ የምትባል ልጅ ያቺ ዘፋኟ ማለት ነው። ማንም እሷ ጋር ሲደርስ አዘፍኖ ነው መለቃት የሆነ ነገር ሰጥቶ ማለት ነው። እሱ ግን ሙሉ በሙሉ ችሎ ትልቅ ደረጃ አደርስሻለሁ ብሎ ትልቅ ደረጃ አድርሷል። እንዲህ ቆይ የሱ ጥፋት ምንድነው? ስግጥ ፍምስ ማለት በቃ ስጋቻ አለበት ሁሉም ሰው። ኧረ እኔ ያስጠላኝ እግዚአብሔር። እኔ ስጊ ብላይ ለእናንተ እኔ ኢትዮጵያ አልመጣም። እኔ እዚህ ሀገር መንግስት እንኳን ቢያባረኝ ፕሌን ውስጥ ኤርፖርት ውስጥ ወደ ኢትዮጵያ ሲሄድ በገመድ በጨርቅ በፎጣ አንገቴን እንቅ አድርጌ ነው ማጠፋው። ወደ 7ኛ ነው የሚሄደው እግዚአብሔርን። እኔ ያቺ ሀገር እንደዚህ ከሆነች እንደዚህ ህዝቡ ሁሉ እንደዚህ እንደ እኔም እኮ ነገ እኮ ብገባ እንዲህ ብለሻል ቲክቶክ ላይ ብለው እኮ እንትን ሊሉ ነው። ልክ የዚህ ሀገር መንግስት በቃኝ ብሎ ቢያባረኝ ራሱ ፕሌኑ ላይ አንገቴን ነው በገመድ አንጠልጥዬ የምሰናበተው። በፍጹም በስማ መረ ከባድ ነው ግን እግዚአብሔርን ጋይስ። በጣም ግን የገረመኝ አዶናይን ፍቱትና እኔን እሰሩኝ ያለችው ልጅ ነች። እስኪ እሷን እንስማት። አዶናይን ፍቱና እኔን እሰሩኝ። ያው አዲስ አበባ ነኝ ያለሁት ጎጃም በረንዳ ንውሰዱ። ይሄ ልጅ ምን አደረገ? አያሳዝናችሁም? ለገንዘቤ ስግጥ ስላለ ለበረከቴ ስግጥ ስላለ ካልሰገጣችሁ ደግሞ አያልፍላችሁም ሰግጡ አለን። ምን አጠፋ ይሄ ልጅ እንዴ? ፍቱልን ወይም ደግሞ ነውና ውሰዱኝ። እኔ እሱም መልሱት ያስፈልጓል ህዝቡ። አሁን እንደዛ ነው። አማርኛ ብዙም አላውቅም። አሰላሙ አለይኩም። የኔ እናት አያችሁ፣ ራሷን አሳልፋን የሰጠችው እኔን ውሰዱኝና አዶናይን ፍቱት ነው ያለችው። በጣም ከባድ እኮ ነው። እንደዚህ አይነት ሪስክ ወስዳ ነው ይሄን ያህል የተናገረችው። ለምን የተደረገው ነገር ትክክል ነው ብላ ስላላሰበች ነውና እህታችን በእውነት አንቺንም ፈጣሪ ይጠብቅሽ። በጣም መልካም ሰው ነሽ። አዶናይ ታሰረ እንዴ? አይ ዶንት ኖ ምን ነው? አይ ታሰረ የሚል ወሬ ሰምቼ ነው። በኢየሱስ ተወጇለሽ? ዳኒ ታስራለች። አዶናይን ተወጇለሽ? ላይቭ ላይ እንግዲህ በጣም ስቅስቅ ብላ ስታለቅስ ነበር። አዶናይ ታሰረ የሚል ኮመንት አይታ አዶናይ መታሰሩን ስትሰማ ላይቭ ላይ በጣም ስቅስቅ ብላ ስታለቅስ ነበር። ብቻ በጣም በርካታ ሰዎች ማለት ይቻላል በአዶናይ መታሰር በጣም አልቅሰዋል፣ በጣም አዝነዋል። እኛ ከአሜሪካ ነን እያያችሁት ነው። የአዶናይ ደጋፊዎች ነን እና ምን ታረጋላችሁ መሰላችሁ? 24 ሰዓት ሆኖታል። የግዴታ ሌሊትም ቢሆን ፍርድ ቤት መቅረብ አለበት፣ ጉዳይ መታየት አለበት። እናንተ የምትወዱት ሰዎች ካላችሁ ደግሞ ሄዳችሁ ካናዳ ኤምባሲ ንገሩለት።
ምክንያቱም የካናዳ ዜግነት አለው። ስለዚህ ያስጠነቀቀን ነው። ምን አደረገ? ምንም አላደረገም። ስለዚህ በቀጥታ መፈታት አለበት አዶናይ እስከነ ሚስቱ ማለት ነው። ምን ማለታችሁ ነው? ማውን አታድርጉ እስቲ። የካናዳ ዜግነት ስላለው ልትፈቱት ይገባል የሚል መልእክት ነው ወንድማችን ያስተላለፈው። ብቻ ግን ብዙ ሰዎችን ግራ ያጋባው ጉዳይ የአዶናይ መታሰር ነው። አንዳንድ መረጃዎች ጃኒ ማብራን የታሰረችው የሚል አለ። እርግጠኛ አይደለሁም በዚህ ጉዳይ። ጃኒ ማብራት ታስራ ከሆነ ጃኒ ደግሞ ምን አደረገች? ምንም አላደረገችም። ጃኒ ምንም አላደረገችም ታስራ ከሆነ ግን እውነት እላችኋለሁ በእኔ ምልከታ አዶናይ በጣም ምርጥ ሰው ነው። ተው የሚባለውን ነገር የሚተው ስነ ስርዓት ያለው ለገንዘብ የማይስገበገብ አይታችሁታል። ላይቭ ላይ ሲገባ ስንትና ስንት ሰው እያለ እኮ ነው። ስንትና ስንት ሺህ ሰው እያለ ስንትና ስንት ጊፍት እየወረደለት እኮ ላይቡን አቋርጦ የሚወጣል። ምንም ለገንዘብ የማይስገበገብ ሁላችሁም ታውቁታላችሁ ምን ያህል ለገንዘብ እንደምትስገበገቡ። ላይቭ ላይ መገዳደል ብላችሁ ጌም ጀምራችሁ ምን ያህል ለገንዘብ ብላችሁ እንደምትፈረካከሱ እኮ ብዙዎቻችሁ ታውቃላችሁ። እሱ ያንን አያደርግም። በስራው ነው በብቃቱ ነው እዚህ የደረሰው። እስኪ ዝም ብላችሁ ተመልከቱት አዶናይ የሰራውን ስራ። ከዚህ በፊት የሆነ ስተት ተሳሳተ፣ ሁላችንም እንደምንሳሳተው፣ አንተም እኔም ሁላችንም እንደምንሳሳተው የሆነ ስተት ተሳሳተ። እሱ እኮ አለፈ በቃ። አሁን ግን በጣም አሪፍ ስራ እያለ በጣም ብዙ ሰዎችን እየረዳ እያለ በጣም ብዙ ህፃናትን እየረዳ በጣም ብዙ ሴቶችን እያገዘ ለአባታችን እንኳን የመኪና ሽልማት ተሰጥቶት ሽልማቱን እንኳን መሸለም አልቻለም። ደስታውን ማየት አልቻለም። በጣም ብዙ ስራ እየሰራ ያለ ልጅ እኮ ነው። በጣም ብዙ ህልም ያለው ልጅ እኮ ነው። እግዚአብሔር የት ይደርሳል ተብሎ የሚጠበቅ ህልም ያለው ልጅ ነው። እና የአዶናይ መታሰር ለብዙ ሰዎች በጣም አጃይብ ነው። የፈለገው ተከታይ ቢኖራችሁ ሰው ስለናንተ የሚያወራው ለአንድ ቀን ወይ ለሁለት ቀን ግፋ ቢል ለሳምንት ነው። ከዛ በኋላ ሰው ይረሳችኋል። ሰው ይረሳችኋል። ዛሬ ላይ የፈለገው ታዋቂ ብትሆኑ የፈለገው ዓለም ቢያጨበጭብላችሁ ከታሰራችሁና ከሞታችሁ ማንም ዞር ብሎ ያያችሁ ትረሳላችሁ። ስለዚህ በሰው አትመኩ፣ በሰው አትመኩ። ይሄን ነው ማለት ፈልገው። ሁላችንንም ፈጣሪ ይጠብቅ። ብዙ ጊዜ እንተናን ባላጣው ብዬ አላውቅም ከቤተሰቦች ውጪ። ግን ይሄ ከሆነ ጊዜ ወዲህ የምታገኛችሁ ሰዎች አሉ፣ ህይወትሽ ላይ የማይደገሙ ሰዎች። ስህተት ብትሰሪ እንኳን ከነ ስህተትሽ ሽፍን አድርገው የሚይዙሽ ሰዎች አሉና አንድ ሰው አለ እንተና ብዬ ሜንሽን ማድረግ አልችልም፣ ግን በጣም ማለት ደግ ከተባለ ይሄ ደግነትን ኤክስፕሌን የማደርግበት ሰው በጣም ፕራውድ የምታደርጊው ሰው። ዓለም ቢከዳኝ አይከዳኝም ብዬ የማስበው ሰው። ሁሉም ሰው ጀርባውን ቢያዞርብኝ አያዞርብኝም ብዬ የማስበው ሰው። ተጣልተን እንኳን መብላትሽና መጠጣትሽ የሚያሳስበው ሰው፣ ምን ጋር እንዳለሽ የሚያሳስበው ሰው፣ አካውንትሽ ላይ ያለው ገንዘብ ለቀን ውሎሽ ይበቃሻል ብሎ የሚጨነቅልሽ ሰው። እንደዚህ አይነት ሰዎች ከስንት አንድ ነው የሚሰጡሽ እና ተጠንቅቀሽ ነው የምትይዣቸው። ዋው! በጥንቃቄ ይሁኑ። መድኃኒዓለም እጅሽ ጋር ያቆይልሽ እንጂ እንደዛ አይነት አንድ ሰው አለ ህይወቴ ላይ። ጋይስ እንደዚህ የሚባል ሰው አለ፣ እንደዚህ የሚባልለት ሰው አለ። እኔ እኮ ፊልም ላይ ብቻ ነበር የማውቀው ይሄን ነገር። ሰው አለ እንደዚህ የሚባል? ኧረ ወይኔ አንተ ታድለህ! ኧረ በእውነት ታድለህ! አንተ ምን አይነት እድለኛ ነህ! ግን እናት ምን ነው ስሙን ሜንሽን ማድረግ ከበደሽ? ነገሩ እንኳን አላደረግሽው። እነ ሞጭ ልፌ አጣርተው ነው የሚሄዱት። ይኸው ቤት ያለች ሰናይት አለች፣ ቅድስት ራሄል፣ እዛ ጋር መቅደስ አለች። ልክ ነሽ። እንኳንም ስሙን አልተናገርሽ። ይበሉታል። ለማንኛውም ግን ወንድሜ በጣም እድለኛ ነህ ከምር። በዚህ ዘመን እንደዚህ የሚመሰከርልህ ሰው ማን ብትሆን ነው? እኔ ራሱ ሳላቅህ ሳልሁህ፣ የምር ሳልሁህ። የሆነ ምን አይነት ሰው ልትሆን እንደምችል የሆነ ወፈር ያልክ፣ የሆነ ደንደን ያልክ፣ ፀጉርህ ሉጫ ነገር፣ የጠየም ያልክ ልጅ፣ የሆነ ሲያዩህ ገራገር የምትመስል የእሷን ተወው፣ እኔ ራሱ ሳልሁህ። ዋው የምር እድለኛ። ዋው ብቻ ግን የምር እንምላችሁ እንደዚህ የምትመሰክሩለት ሰው በህይወታችሁ ይስጣችሁ። እንደዚህ የሚጨነቅላችሁ የሚያስብላችሁ በዓለም ላይ አንድ ሰው አለ ብላችሁ የምትወዱት ወይም የምትመሰክሩለት ሰው አንድ ሰው ይስጣችሁ። ለሁላችሁ ደግ ስትሆኑ መልካም ስትሆኑ ልክ እንደዚህ ይመሰከርላችኋል። እንደዚህ በአደባባይ በኩራት ደረታቸውን ነፋ አድርገው ስለእናንተ ያወራሉ። ለማንኛውም እናንተ ህይወት ላይስ ልክ እሷ እንደተናገረችው ልክ እንደዚህ አይነት ሰው አለ? ካለ እስኪ ያደረገውን ነገር ኮመንት ላይ በትንሹ ጻፉልኝ። ለሌሎች ትምህርት ይሆናል። ይመቻችሁ። ለማንኛውም እንዲህ እያልን እዚህ ደረስን። በሚቀጥለው በሌላ ቪዲዮ ተመልሼ እመጣለሁ። እስከዛው ድረስ በያላችሁበት ሰላማችሁ ይብዛልኝ። ስትወጡ ቪዲዮውን ላይክ እያደረጋችሁ መውጣታችሁን እንዳትረሱ። ቻው ቻው። ይህ የድንቃ ድንቅ ዩቲዩብ ነው። ሰብስክራይብ